ነበር። እኔ ራሴ እጄን ሰጥ ነበር። ምን ማለት? ሳሚ ዋሽቶሻል ሉሲ። ሱራፌልን እኔ ነበርኩ በጠርሙስ የመታሁት። ከዛ በኋላ እዛ ላይ ያለውን አሻራ ሳሚ ያጠፋና እኔ ነኝ ያደረኩት አለ። ውሽ ሳሚ ምንድን ነው የሚሻለክ? እሺ እኔ በዚህ ነገር ምንም ማለት አልችልም። ተመስገን። በስተመጨረሻም የሳሚ ህይወት ከአደጋ ነፃ ሆነ። ሱራፌል ግን ለምንድን ነው ፖሊሶቹን ከማናገሩ በፊት ቤዛን ማናገር እፈልጋለሁ ያለው? ምን እያልሽ ነው አክስቴ? እኔንም ትመስል ሴት አለች። ቆይ ይሄ ምን ማለት ነው? እኔም ስሰማ በጣም ነው የደነገጥኩት። ቲጂ ናት ከስልኳ ላይ አውጥታ የሰጠች። ቲጂ እዚህ የመጣችው ልጅ ናት። ተመልከችው። እኔ አላምንም። የልጅቷ ፎቶ እኮ ቁርጥ እኔን ነው የሚመስለው። ይሄ እንዴት ሊሆን ይችላል? የቲጂ የልብ ወዳጅ ናት። አሁን ግን በህይወት ያለች አይመስለኝም። ምን? እና ልጅቷ ሞታለች እያልሽ ነው? ቲጂ እንደነገረችኝ ከሆነ የገዛ ባሏ ነው ለሀብቷ ብሎ ያስገደላት። ግን ከጠፋች በኋላ ደግሞ ለቲጂ ለራሷ ቴክስት አድርጋላት ነበር። መልሳ ደግሞ ድምጿ ጠፋ። እኔ ይህንን በፍጹም አላምንም። ተረጋጊ የኔ ልጅ። እንደዚህ አይነት ጉድ እያየሁ እንዴት ነው የምረጋጋው አክስቴ? ቆይ እኔ መንታት አለኝ እንዴ? አረ እንዴ! ስለምን መንታት ነው የምታወሪው? እርግጠኛ ነሽ ግን እህቱ አይደለችም? አንቺ ግን በጣም የተረበሽ ትመስያለሽ። ነገርኩሽ እኮ ሉላ ምንም አይነት እህት የላትም። ቤዛ ግን ከዚህ በፊት መንታት እንደነበራት አጫውታኝ ነበር። አንቺ ደግሞ መጀመሪያ ላይ ያመንሽ መስሎኝ ነበር። እንዴ እኔ ምንም ያመንኩት ነገር የለም። ሉላ እህት የላትም፣ ብቸኛ ልጅ ናት። ስለዚህ ነገር እየዋሸሽኝ ከሆነ ግን መጨረሻ ላይ አደጋ ሊፈጥርብን ይችላል። መልኳ እሷን አይደል እንደሚመስለው? ምን አይነት አደጋ ሊፈጥርብን ይችላል? ምናልባት ይሄ ነገር ቢነቃ ቤዛ ለመሆኗ የሚረጋገጠው በዲኤንኤ ነው። ቤዛና ሉላ እህትማማቾች ከሆኑ ግን ምንም አይነት አደጋ አይፈጥርብንም። እኔ እያወራሽው ያለሽው ነገር ምንም ሊገባኝ አልቻለም። እሺ ለመጨረሻ ጊዜ ልጠይቅሽ፣ መንትዮቹ እህትማማቾች ናቸው? አይደለችም አልኩሽ እኮ። ለምንድን ነው የምታስጨንቂኝ? እና እንዴት መልኳ ከኔ ጋር ሊመሳሰል ቻለ? አላውቅም። ምናልባት በዓለም ላይ እኛን የሚመሳሰሉ 7 ሰዎች አሉ ይባላል አይደለ? በቃ አንቺን የምትመስልሽ አንዷ ናት። እሷ ናት ልትሆን የምትችለው። እባክሽማ እንደዚህ እያልሽማ አታጃጅኝም። ቆይ እንደ እናት አሳድጌ እዋሽሻለሁ? ቆይ ልጅቷ ግን ምን ፈልጋ ነው የመጣችሁ? የቷ ልጅ? የምትከታተለኝ ናታ፣ እቺ ቲጂ ያልሻት። አሁን ወደ ጥሩ ጥያቄ መጣሽ። ቁም ነገር ስለሆነ አሁን ተረጋግተሽ አዳምጪ አክስቴ። እሺ እነግርሻለሁ። በምንም አይነት ሁኔታ ውስጥ ብትሆኝ እነግርሻለሁ። ልጅቷ እዚህ የመጣችው አንቺ ሚሊዮነር ለማድረግ ነው። ምንድን ነው ያልሽው? ምን ሆንሻል? ከቅድም ጀምሮ እኮ ስታወሪ እየተበሳጨሽ እኮ ነው ያለሽው። በቃ አሁንም የቤዛ ፍቅር አልወጣልህም አይደለ? ይህ ጥያቄ አሁንም ካፍሽ አልጠፋም? እንዳትዋሸኝ ሳሚ፣ ለቤዛ በለዚህ እንደገባ ሰምቻለሁ። ምን? ማን ነው እንደዚህ ያለው ደግሞ? ቤዛ ልበልህ? ይሄንን መስዋዕትነት እንደከፈልክላት ለማንም እንዳትናገሪ ብልሃት ነበር አይደል? ኩቻ፣ አንቺ እንደምታስቢው እኮ አይደለም። እና እንዴት ነው? ልጁን ጥሩት እናንተ።
ልጁ ግን መኪና መንገዱን ተከትሎ ሄደ ዝም ብሎ አንተ አቢ